ማስረገዛት ከዛቻለ ዳዊት አስረገዛት። ከዚያ በኋላ ይህ ኦሪዮ ሚስቱን ለመውሰድ በሩ ላይ ይመላለሳል። እዛ ሄድ ወደ ቤትህ በሉት ብሎ ዳዊት አስላከበት በሰላም። ሲያዩት አልሄደም። በቃ ይሄ ሰው የማይሄድ ሆነ፣ ኦሪዮ ማለት ነው የሴትዮዋ ባል። የማይሄድ ሲሆን ሲያዩ ጊዜ አስካሪ መጠጥ ሁሉ አጠጣው ዳዊት። ተመልከቱ፣ ነቢያት የሰው ሚስት ቀምተው ገድለው ማነው አስካሪ መጠጥ አጠጥቶ እርከዝ እያለው ነው አጠጣው፣ አሰከረው እዛው። መጨረሻውን እንደማይሄድለት ባየ ጊዜ ምን አደረገ ዳዊት ይለናል መጽሐፍ ቅዱሱ። በቃ ኦሪዮን ለማስገደል ጦርነት አዘዘ፣ ደብዳቤ ጻፈ። ደብዳቤው ላይ ምን ይላል? ጦርነት በቃ ይካሄድ ተብሎ ማለት ነው። ከዚያ የጦር ሰራዊቶቹ ወታደሮቹ መጀመሪያ ፊት ላይ ኦሪዮን አሰልፉት አላቸው። ለአዛዡ ሊልክ ነው ደብዳቤ እየጻፈ ነው። ገብታችኋል አይደል? ይሄንን ምን አድርጎ አለ? ኦሪዮን አሰልፉት መጀመሪያ ላይ። ልክ ጠላት ሊያጠቃቸው ሲመጣ እናንተ ወደኋላ ፈግፍጉ፣ ኦሪዮ ግን እዚያው ይቅር እንዳትነግሩት ለእርሱ እንዲገደል ማለት ነው። ከዚያም ሊያደርግ ያችን ያስረገዛትን የኦሪዮን ሚስት ዳዊት ለራሱ ሊያስቀርብ እዚያው ሊያጠቃልላት ማለት ነው። ይህን ደብዳቤ ጽፎ ለማን እንደሰጠ ታውቃላችሁ? ለዛው ለሚስኪኑ ለኦሪዮ ሰጠው። ጥቅልል አደረገና ዳዊት ኦሪዮን እንካ ሄደህ ለአለቃ ስጣ ነው። ከወታደሮቹ መካከል ነው ይሄ ኦሪዮ ደግሞ። እሻለና ኦሪዮ ምስኪኑ የሚያስገድለውን ደብዳቤ ሳያነብ ወስዶ ለአለቃው እንካ ብሎ ሰጠና ቆመ። አለቃውም ማነበበና የግዴታ አድርግ የተባለውን ያደርጋል። ምስኪን ኦሪዮ ያንን ደብዳቤ ሰጥቶ በቃ ቆመ። ከዚያ ጦርነት ታዘዘ። ለፈርቻው ጦርነት ታዘዘ። ከዚያ በኋላ ምን ተደረገ? እግዚአብሔር ማን ነው ዳዊት እንዳዘዘው አደረጉ። እነዚያ ሰዎች ያ ሰራዊት ኦሪዮን ከፊት ተሰለፋሉት። ልክ ሊዋጉ ሲመጡ ጊዜ እነሱ ወደኋላ ፈገፈጉ። ኦሪዮ ተገደለ። ከዚያ በኋላ ያቺ ሴት ለራሷ አጠቃለለ። ማን ትባላለች? ቤርሳቤ ትባላለች። በጣም ያሳዝነው እሱ አይደለም። በጣም ያሳዝነው እሱ ሳይሆን ኢየሱስ ክርስቶስ የዘር ሐረጉ ውስጥ በዚች ሴት መኖሯ ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ሄዳችሁ ብታዩ ኢየሱስ ክርስቶስ የዘር ሐረጉ ውስጥ እቺ ቤርሳቤ አለች። በጣም ያሳዝነው ያ ብቻ አይደለም። ሱለይማን አለይሂ ሰላም ታላቁ ነብይ ወይንም ንጉስ ሰለሞን ከዚች ከሴት ነው የተወለደው ይለናል መጽሐፍ ቅዱስ። ዳዊት ከቤርሳቤ ሰለሞንን ወለደ እያለ የኢየሱስ ክርስቶስ የዘር ሐረግ በዚህ መንገድ ነው የመጣው ብሎ ያስቀምጥልናል። ይታቸዋል። ክርስቶስን ያክል ዘሩን እንኳን አልጠበቀለትም። በክርስቶስ የዘር ሐረግ ላይ 4 ጋለሞታ ሴቶች አሉ፣ ዝሙተኞች፣ በዝሙት የሚታወቁ። ትዕማር አለች፣ ቤርሳቤ አለች፣ ቦዔዝ አለች፣ ሌላ አራተኛውም አለች። ይታቸዋል። እሺ አሁን የዚችን ታሪክ እንጨርስ። ከዚያ በኋላ ምን ይላሉ ክርስቲያኖች ሲመጡና ታዲያ እኮ ዳዊትን እግዚአብሔር ቀጥቶታል ይሉናል። ምን ስላደረገ? የኦሪዮ ሚስት ስላገባና እርሱን ስላስገደለው እግዚአብሔር ቀጥቶታል ይሉናል። ትክክል ናቸው፣ ቀጥቶታል፣ እስማማለሁ። ግን ቅጣቱ ምን አይነት ቅጣት እንደሆነ ስታውቁ ጊዜ እዛኔ በጣም ታዝናላችሁ። እሱ ላይ ነው። ምን እንደቀጣ ታውቃላችሁ? ዳዊት ምን አለው? እግዚአብሔር ለዳዊት ምን አለው? ይሄ ስላደረክ በቤትህ ክፉ ነገር አስነሳብሃለሁ አለና ምን አደረገ እግዚአብሔር? የዳዊትን አንዱን ሕፃን ልጅን ገደለበት፣ ቀሰፈበት ይለናል። ተመልከቱ፣ ሕፃን ልጅን ገደለ እግዚአብሔር። ለምን? ዳዊትን ለመቅጣት። ሕጉ ምንድነው የሚለው? ዝሙት የሰራ ሰው ተወግሮ ይገደል ብሎ ሕግ አውጥቶ እግዚአብሔር፣ በዚያ ግን አልቀጣው። መቀጣት ያለበት ማን ነው? ዳዊት። ነገር ግን ምን አደረገ እግዚአብሔር? ሕፃን ልጅ ገደለ፣ ሕፃን ልጅን ቀሰፈ። እሱ ብቻ አይደለም። ከዚያ በኋላ ምን አለ እግዚአብሔር? ዳዊት ሆይ አለ፣ ሌላ የሚቀጣው ሊነግረው ነው። አንተ በድብቅ የኦሪዮ ሚስት ወስደህ ተገናኝተሃታል። እኔ ደግሞ አለው እግዚአብሔር በቤትህ ክፉ ነገር አስነሳብሃለሁ። አንተ የኦሪዮ ሚስት በድብቅ እንደተገናኘ ሁሉ እኔ ደግሞ የአንተን ሚስቶች አለ እግዚአብሔር፣ የአንተን ሚስቶች ወስድና፣ በነገራችን ላይ ብዙ ሚስቶች እንደነበሩት እየተናገረ ነው እግዚአብሔር። ሚስቶችህን ወስድና ለሌላ ለቅርብ ዘመድህ አብሮ እንዲተኛብህ እንዲገናኝ አደርግብሃለሁ አለ። ምንም የማያውቁ ምስኪኖችን፣ ዳዊት ያጠፋውን ጥፋት የማያውቁ ሴቶችን ወሰደና እግዚአብሔር ለሌላ ሰው አስገናኘባቸው። ዝሙት አሰራ። ባጭሩ ዝሙት ብሎ ማለት ህጋዊ ያልሆነ ግብረ ስጋ ግንኙነት ነው።
የሰው ሚስቶችን አምጥተህ አንተ ከሌላ ወንድ ጋር እንዲገናኙ ማድረግ ዝሙት ማሰረት ነው። ይሄን እኔ ነኝ የምሰራብህ አለ እግዚአብሔር። ማስረጃ ላሳያቸው። እኔ ከራሴ አይደለም የተናገርኩት፣ ወላሂ ውሸት አይደለም። ክፈት ነው የሰው ሚስቶች ማለት ነው። የዳዊት ሚስቶችን ነው አዎ የዳዊትን ሚስቶች ለሌላ ሰው አሳልፎ ሰጠበት፣ ከእነርሱ ጋር እንዲተኛ አደረገበት። ህግ የነበራቸው እነሱ ህግ ነበራቸው። እኔ እስካሁን የሰማው ነው እነሱ ህጋዊ ሚስቶች ናቸው። ላሳይህ። አይ ቆይ እንደዛ እኔም የሰማው እኮ ነው። አንተም እንደዛ ትበላ እነሱን ሲሰጣው በክብር ይረዋል። ስለምን እንደምናወራው ወላሂ ራሱ አልገባም። አደም የታድርግ ጥያቄ እኮ ነው የኔ ጥያቄን። ያውና እግዚአብሔር የዳዊትን ሚስቶች ወስጄ ለሌላ ሰው ሰጥብሃለሁ ከእነርሱም ጋር እንዲተኙ አደርጋለሁ አለ። ቃል በቃል ላሳየህ። ያው ምን አለ እዚህ ጋር እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህ ፊት እወስዳለሁ፣ ከዚያስ ለዘመድህም እሰጣቸዋለሁ፣ ከዚያስ በዚችም ፀሐይ ፊት ከሚስቶችህ ጋር ይተኛል። ያ ሰላም! አንተ ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለ። ያ ሰላም! አስቡት። ከዚያስ ምን አደረገ? እግዚአብሔርም የኦሪዮን ሚስት ለዳዊት የወለደችውን ሕፃን ቀሰፈ አለ፣ ገደለበት። ቀሰፈው ሕፃኑንም ልጅ። ይህን ሁለቱን ቅጣት ነው የቀጣው። ቃል በቃል ያልኩትን አሳያቸው። እግዚአብሔር ምን አደረገ? የዳዊትን ንጹሕ ሚስቶች ወስዶ ለሌላ ሰው አብሮ እንዲተኛበት አደረገ። ይሄ በጣም ያሳዝናል። ይሄ ብቻ አይደለም፣ መጽሐፍ ቅዱስ ላይ ያሉ በጣም ዘግናኝ ነገራቶች አሉ። ወንድም የእህቱን ድንግልና እንደወሰደ ታውቃላችሁ? ይሄን ታውቃለህ? የዳዊትን ንጹሕ ሚስቶች አልክ እኮ የዳዊትን ንጹሕ ሚስቶች አልክ። ለምሳሌ አሁን እኮ ያለው ስለ ኦሪዮን ሚስት እኮ ንጹሕ አልነበረም እኮ የወለደላትን ንጹሕ ሚስቶች አልክ። አይ አትነረድ። እኔ ተናድጄ አይደለም ማውራ ንጹሕ ሚስቶች ማለት ነው። ስለምን እንደ ያወራን ራሱ እንደሆነ አልገባህም። አሁን ያልኩህ ገብቶሃል? እዚህ ቦታ ላይ እንደውም አንተ ያልክ እግዚአብሔር የዳዊትን ሚስቶች ብዙ ተሰዳም ተወርኩ እግዚአብሔር ነበር አዳምጥ እንጂ እኔ እኮ አንድ ቃል ተነፈሰ አንተ እንትን ትላለህ። እንደውም ቸነፈር እኮ ነው የለቀባቸው እኮ ቸነፈር። ምንድነው እያወራ ያለው? እሺ ክርስቲያን አለ ሌላ ክርስቲያን ይኸውልህ ቃሉ ላይ መሰረት ሆነና አውራ። እሺ እግዚአብሔር እንዲህ ይላል እነሆ ከቤትህ ክፉ ነገር አስነሳብሃለሁ አለ። ሚዩትን አንሳው እና ያወራ፣ ችግር የለውም። ሚዩትን አንሳ አለ። እሺ ጥያቄ ያለው አለ ሌላ? ሰላም አለይኩም። ወአለይኩም ሰላም። ኡስታዝ ጥያቄ ነበረኝ። ማለት ያለህ ድንበር ድጋሚ ተደጋግሞ የሚያልፍ ሰው ተውበት ካደረገ በኋላ ራሱን ቢያጠፋ ችግር አለ? ችግር አለ። ራስን ማጥፋት አይቻልም፣ ኃጢአት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ወላ ተቅትሉ አንፉሰኩም ብሏል። ራሳቸውን አታጥፉ ብሏል። ኃጢአት ነው፣ አይቻልም። እሺ ደግሞ ረሱሉን ሰለላሁ ዐለይሂ ወሰለም በህልም ያየ ሰው ለሰው መናገር ይቻላል? ይቻላል፣ ችግር የለም። እና ከዛ ያ ቀን ጀምሬ ሁሌ ያኒ የረሱሉን ሰለላሁ ዐለይሂ ወሰለም ሲነሳ ራሴን መቆጣጠር አልችልም። ብቻዬን እያለሁ እለቅሳለሁ። ስለዚህ ምናልባት አላህ ሊቆጣኝ ይችላል ብዬ እፈራለሁ። አትፍሪ፣ አላህን ግዴታ ተግባራቶች ፈጽሚ፣ ሱና ሶላቶች ላይ በርቺ፣ ሸሪዓዊ እውቀት በደንብ ተማሪ። ሌላ ጥያቄ አለሽ? ሁሱ በጣም ጀዛከላህ በላይክ በጣም